ቴሌኮሙኒኬሽን ኮርፖሬሽን አና 13 14 15 10 ሲቀነስ 4 ሰብስክራይብ ያደረጋችሁ ሰላም ዩቲዩብ ለተለመደው በሌላ ቪዲዮ ተመልሰናል። የዛሬ ቪዲዮአችን እንደማይመነው ሁለት ተማሪ ልኝ ትላለ። እኔ ፕሮፌሰር ነኝ ከራባት ምናምን ያንሰኛል፣ ግን ፕሮፌሰር ብራውን ነጋ ወይ ዩቲዩብ እንዳይዘጋ ትላለ። እና ደግሞ እዚህ ጋር ሰንፍላወር እዚህ ጋር ማሜ እንደምታውቁት ባለፈው ቪዲዮ ገብቶ ነበር። ያለፈው የቦንዳ ነው አብረን የሰራ ነው ቦንዳ ቪዲዮ ላይ ገብቶ ነበር። እና ዛሬም ጠይቃችሁ ጥያቄ ስፔሊንግ ቢ ይባላል። እና ስፔሊንግ ቢ ለምሳሌ አሁን ኢትዮጵያ ብዬ ኢትዮጵያ ስፔሊንግ ማለት ነው ኢ ምናምን ያልማል ይነግሩኛል ማለት ነው። ዝግጁ ናችሁ? አምሬድ ይሄ ፈረንጅ ነው ያስታውቃል። አንተ ዝግጁ ነኝ። አዎ ዝግጁ ነኝ። እሺ። እና ጋይስ ጨዋታው 3 ራውንድ ነው የሚኖረው። እና የመጀመሪያው ራውንድ ኢዚ፣ ሁለተኛው ሚዲየም፣ ሶስተኛው ሃርድ ነው ማለት የሚሆነው። እና የመጀመሪያው 3 ጥያቄ ነው። 3 ነው የሚጠይቁት። ለምሳሌ አማር 3 ካገኘ እሱ 2 ካገኘ እሱ ነው ተሸናፊ ማለት ነው። 3 እኩል ካገኙ ደግሞ የሆነ አንድ ጥያቄ ይደገምላቸዋል ማለት ነው። ገባችሁ ያልኩ ያሉት ነገር? እሺ እንቀጥል ጨዋታውን። እና ጨዋታውን ልጀምረው ወይስ ካንተ ልጀምረው ወይስ እንዴት ይላል? አረ እጣ ይሻላል። እጣ? አዎ እጣ ይመቻል። አንተ? እኔ ሁሉም ይመቸኛል። እሺ እጣ እናደርገዋለን። እሺ ቁጥር ሊያዝ ከ1 እስከ 10 ነው። ከ1 እስከ 10 8 አይደለም 10 አይደለም 6 አገኘው እሱ አገኘ። ከሱ ነው የሚጀምረው ማለት ነው። እሺ እና የመጀመሪያው ጥያቄ ከማሜ እንጀምራለን። የመጀመሪያው ጥያቄ ኔይማር ኤንኢ ኤምኤ ኤንኢ ኤምኤ ምን አልከኝ? ኤንኢ መለስ ይችላል። አልችልም። ኤንኢ አማ ኤም ኤንኢ ኤም አዳምጠኛ። እሺ ኤንኢ ኤም አይደለም። ሰዓት የለውም። በቃ አልቋል። ቀጣይ ዋይስ ዘለልካት ዋይን ዘለላት። እና ቀጣይ ደግሞ ያንተ ነው። ሮላንዶ አር ኦ ኤን ኤ ኤል ዲ ኦ እስቲ ደግሞ አር ኦ ኤን ኤ ኤል ዲ ኦ። ጎበዝ። ናይስ። መጀመሪያው ራውንድ ሁለተኛ ጥያቄ ማለት ነው። ብራዚል ቢ አር ኤ ዜድ ኢ ኤል ኤል ቢ ቢ አር ኤ ዜድ ኢ አይ ኤል። ጎበዝ። አንዳንድ አንተ ገና ሁለተኛ ልትጠይቅ ነው ማለት ነው። እሺ ሁለተኛ ጥያቄ ስፔን ኤስ ፒ ኤ አይ ኤን። ጎበዝ መልሶታል። የመጀመሪያው ራውንድ ሁለተኛ ጥያቄ ያልቋል ማለት ነው። የመጀመሪያ ራውንድ ሶስተኛ ጥያቄ ካንተ ነው ጀምረው። ቁጥር ነው ይሄኛው ማለት ነው። እንደዚህ በጣም ቀላል ነው። ይሄ የአንደኛ ክፍል የሚመልሰው ነው። 5 ሲደመር 3 8። ጎበዝ። እሺ የመጀመሪያው ራውንድ ለአንተ ጥያቄ ማለት ነው። ቁጥር 10 ሲቀነስ 4 6። ጎበዝ 6 ጎበዝ። እሺ እና ጋይስ የመጀመሪያ ራውንድ እንዳያችሁት አማር ከ3 አግኝቷል። ግን ቁጥሩ አውቄ ነው የመጀመሪያ ኢ ስለሆነ እንደዚህ ያወጣሁት። የሁለተኛ አሁን የመጀመሪያውን ቅጣት ማም ይቀጣል ማለት ነው። 2 ስላገኘ ዱቄቱን ቀባው ወይስ እኔ ልቀባ? እኔ ነኝ እንጂ የምቀባው። ኧረ እኔ ልቀባው። እሺ ቀባው። ፕሮፌሰር ነው እኮ መቀባት ያለበት። እሺ ቆይ እሺ ወይኔ ቀናበል
ቀና በል አረ እንዴ አትታጠብ ምረው አይለማን ነው ያረከው በቃ ለቀባውንም አችልም ፈለክ ያው እንዳያችሁት የመጀመሪያው ራውንድ ጨርሰናል። የመጀመሪያው ራውንድ እኔ ቀጥቼዋለሁ ማለት ነው። ቀጣይ ያለውን እናንተ ትቀጣጣላችሁ። እንዴት ነው? እኔ ነኝ የምቀባው። ቀጣይ እሱ ይቀባ። ለመቀበል ዝግጁ ነኝ። ሁለተኛው ራውንድ የመጀመሪያ ጥያቄ ማሜ ተዘጋጅ። ቀደም ከኔ አይደል የጀመርኩ እሱ ጀምሯል። ኖ አንተ ነህ በቃ ካንተ ነህ ጀምረዋ። አሁንም አንተ ነህ። እኔ አይ እሺ ኪሊየን ኢምባፔ ሙሉ ስፔሊንግ ነው የምትልልኝ። ኪሊየንንም ኢምባፔውንም ኬ ኢ አይደለም ኬ አይ በቃ ሁለት ነው እኮ ቻንስ። እሺ የመጀመሪያው ስታይል ማለት ነው። ሁለተኛ ለሱ ቪኒሲየስ ጁኒየር ቪኒሲየስ ቪ አይ ኤን አይ ኦ ዩ ኤስ አይደለም አይደለም። ሁለት ቻንስ ነው። ሁለት ቻንስ ነው ያለው። አንድ ስጠው አለ መሰለሽ። ቪ አይ እሺ ኤን አይ ሲ አይ ኦ ስታይል በቃ ምንም ማድረግ ምንም ዩኤስ ነው አሁን ያልኳ። ሁለተኛ እሺ ጁኒየርን በለው እስቲ አንተ ጁኒየር ጂ ጄ ዩ ኤን አይ ኦ አር ቪኒሲየስ ጁኒየር ግን ስታይል ኦሬዲ ስታይል ስታይል በቃ አንተም ስታይል የመጀመሪያው ራውንድ አንደኛ ጥያቄ ሁለቱም ስታይል ማለት ነው። ጋይስ አሁን ደግሞ የሁለተኛው ራውንድ ሁለተኛ ጥያቄ አርጀንቲና ኤ ኤን ኤ ኢ በቃ ሁለት ቻንስ አይደል እንዴ? ሁለት ቻንስ ነው። አዎ አሁንም ሰዓት በቃ ምንም ማድረግ አንችልም። ለብሶታል ግን የለም ነበብ የለም። እና የመጀመሪያ የሁለተኛው ራውንድ ሁለተኛ ጥያቄ ማሜ ይሶታል። ለአንተ ደግሞ ስዊዘርላንድ ኤስ ደብሊው አይ ስዊዝ ኤች ቲ ኤች አንድ ስታይል እሺ ቆይ በራሴ ላውራ አንድ ስዊዘርላንድ ኤስ ደብሊው አይ ዜድ ምንም ማድረግ አልችልም። ሁለተኛው ራውንድ ሚዲየም ሁለቱም ሁለት ስታይል ማለት ነው። አሁን ደግሞ የሁለተኛው ራውንድ ሶስተኛ ጥያቄ የቁጥሩ ማለት ነው። እሺ ስንት ነበር? 12 ሲባዛ በ4 12 ሲባዛ በ4 48 ጎበዝ እኛው ተመልሰዋለህ እርግጠኛ ነኝ። እሺ የሁለተኛው ራውንድ ሶስተኛ ጥያቄ መልሶታል፣ አንዳንዱ ስቶታል ማለት ነው። አሁን ደግሞ የሚቀረው የሁለተኛ ራውንድ ሶስተኛ ጥያቄ ላንተ ማለት ነው። 72 ሲካፈል ለ8 72 ሲካፈል ለ8 72 ሲካፈል ለ8 አላውቅም። አይ ማሜ ኧረ ቆይ እንዴ ተረጋጋ እንዴ አንተ ለመቀባት ምን አይነት ፍጥነት ነው? አንተ ከሶስትም ሶስት ስታል እሱ ደግሞ ከሶስት አንድ አግኝቷል ማለት ነው። የቁጥሩ አንድ ለህፃን ይሰጣል። ምን አንድ ለህፃን ይሰጣል? ኧረ ተው እና ወደ ቅጣቱ እንሄዳለን። ተነስና ቅጣው። ሁለቴ ነው እንትን የምታረግበት። ምን እየተሰማ ነው? አምፔር እንደዚህ ይቻላል። በሁለት እጅ ሁለተኛ አዎ ሁለት
ዋይለም ና ተቀመጥ ና ተቀመጥ ተመለስ ቁጭ በል ማነው ይሄ ቪዲዮ ከተመሰጠ ሪፖርት ነው አድርገው ስናፕ ለምን አረከራ ያለው ልጁ እና ጋይስ እንዳያችሁ በጣም ነው የቀጣው በሁለቱ ግን ከአሁን በኋላ ፋውል አይቻልም ከአሁን በኋላ ሰማኛ ጋይስ የሶስተኛው ራውንድ የመጀመሪያው ጥያቄ ከማሜ እንጀምራለን ሮበርት ሌዋንዶቭስኪ አሮ ቢ ኢ አርቲ እሺ ሮበርት አርቲ ሮበርቱ ነው ኤል እሺ ኢ እሺ ልክ ነህ እስካሁን ኤል ኢ አልክ ታይም ቪ ኤ አይደለም ደብሊው ኤ እሺ ዲ ነው በቃ ሁለት ሞላ እሺ ለሱ ደግሞ የሚጠይቀው ካሜራማናችን ነው ጠይቅ ችግር የለም በቮይስ ኦቨር አስገባው አዎ ዝግጁ ነው ከባድ ከሆነ አለቆ አንተ ካሜራማን ምንም አይገባም ስለ ካሜራማን ተቀጥሩ ቴሌኮሙኒኬሽን ኮርፖሬሽን ቴሌኮሙኒኬሽን ቀላል ነው ከዛ ምሮ ያልከው ቀላል ነው ቴሌኮሙኒኬሽን በል እስቲ ጀመረ ምኑን ቴሌኮሙኒኬሽን ኮርፖሬሽን አረ ነው ስፔሊንጉ ነው እኮ እንደዚህ ማለት አልችልም ቴሌኮሙኒኬሽን ቴሌኮሙኒኬሽን ብቻ በል እሺ ቲ ኢ ኤል ኢ ከዛ ሊጠጋን እንዳለን እሺ ኖ ድገምልኝ ማይክሮፎን አላስጠጋሁትም ነበር እሺ ቲ ኢ ኤል ኢ ቴሌ እሺ ሲ ኦ ደብል ኤም እሺ አይ ሳትክ አንድ ቻንስ ነው ያለ ኮሙኒኬሽን ሲ ኦ ደብል ኤም እሺ ዩ እሺ ሲ ኤ እሺ ቲ ኤች ሳትክ ምንም አድርጋሽ ኮሙኒኬሽን ቲ አይ ኦ ኤን ነው ኔሽን እንዴት ነው የሚጻፈው ቲ አይ ኦ ኤን እንደዛ ነው እኮ እቺ ነው ያልኩህ ብራዘሪ አረ ቱጂቪ ነው ግን በጣም ከባድ ጥያቄ ነው የጠየቀው ባይዘው ካሜራማን ቴሌ ምናምን እኔ ራሱ ስፔሊንጉን አላውቀውም እኮ ፕሮፌሰር ሆኜ ስፔሊንጉን አላውቀውም እና አሁን ኧረ ኩኩሻ ምን ከባድ ጥያቄ ነው የምጠይቀህ እሺ እና አሁን የሶስተኛው ራውንድ ሁለተኛ ጥያቄ እሺ ገቨርንመንት እንዴቺ ሲቪክ ላይ ምናምን መልሶ ታዲያ እያረፍነው ነበር እሺ ካረፍኮ ክፍል ምናምን ሶስተኛ ክፍል ምናምን እሺ ካረፍኮ መልሶ ሰዓት ገቨርንመንት ጂ አንድ ኤክስ ጉራውን ነፍታ ሶስተኛ ክፍል ምናምን ብላ ጂ አይ ራስህ ነው የምትሸነፈው I don't care ጂ ኤ ኖ እኔ ያልኩትን አድርገው አለቀ አለቀ ሶስተኛ ራውንድ ስለሆነ ሶስት እንስጠው አረ ሶስት ልስጥሽ ይበቃል እሺ ላንተ ደግሞ ጀነራል ኖሌጅ ራሱን ነው ገቨርንመንት ነው ከጠየቁት እሱን ጀነራል ኖሌጅ ነው የሚለውን ቃል ነው ጀነራል ኖሌጅ በስፔሊንግ ጀነራል ኖሌጅ ኢዚ ነው ጂ ኢ ኤን ኢ አር ኤ ኤል ጀነራል እሺ ኖሌጅ ኬ ኤን ኦ ደብሊው ኤል ኢ ዲ
ከዛ ጂኢ ብራቮ ማቦ እኔ እንደዚህ ቀብታኝ የሶስተኛው ራውንድ ሁለተኛው ጥያቄ ስንት አገኘህ አንተ? አንድ ያገኘው አንተ ባዶ ከሁለት ባዶ አንተ ከሁለት አንድ ማለት እና የሶስተኛው ራውንድ ሶስተኛ ጥያቄ ስንት ራውንድ ነው ያለው? ስንት ራውንድ ነው? 3 ራውንድ ነው ያለው። የመጨረሻ ራውንድ ነው ይሄ። የመጨረሻ ራውንድ የመጨረሻ ጥያቄ ነው ማለት ነው የሚሆነው ጋይስ። እሺ እንዳታይ አምረው ስቶፕ ጋይስ። አሁን ደግሞ የመጨረሻው ራውንድ ምረው ዱቄቱን ምን አገባ እንዴ? ምን አገባ? እሺ የምጠይቀን ጥያቄ ማለት ነው። ቶ የምጠይቀው ጥያቄ ጭንቅላትን ሲያዞርልህ ታድባለህ። አሁን የመጨረሻው ራውንድ ሶስተኛ ጥያቄ ነው እና እስቲ 52 ቁጥሩ ማለት ነው ቁጥር ነው የመጨረሻው ራውንድ የመጨረሻው እና እንጨቱ ምን ይደምርበታል ይጽፋል እዚህ ላይ ምረው የሚጽፈው። እሺ ታያለህ። እሺ አሁን የመጨረሻ ራውንድ ሶስተኛ ጥያቄ ማለት ነው። የመጨረሻውን የመጨረሻ ጥያቄ ለሁለቱም የሚሆነው ቁጥሩ ማለት ነው 52 ሲባዛ በ18 52 ሲባዛ በ18 52 ሲባዛ በ18 አዎ 52 ሲባዛ በ18 30 ሰከንድ 1 2 3 20 ሰከንድ አድርጎ ካሜራማን ሀሳቤን አስቀይሮኛል። 20 ሰከንድ ምን 30 ሰከንድ ነው የተባለው? አይባል በቃ የተባባለው ወፍ ፕሮዳክሽን ወስኗል። 1 2 3 4 5 6 7 8 9 10 12 13 14 15 16 17 18 19 የሚባል ነገር የለም። 30 ነው የተባባለው። እሺ 10 ጨመርኩልህ። ሂድ 2 3 4 5 500 8 9 10 6 900 ስንት ነው? 936 ነው የሚሆነው ጥያቄው መልሱ። እሺ አሁን ደግሞ ጋይስ እንደምታዩት የመጨረሻ ራውንድ ሶስተኛ ጥያቄ ለሰንፍላወር 53 ሲባዛ በ9 መቀጣት እኮ የታወቀ ነው ሲጀመር 30 ሰከንድ አሁንም 1 2 3 4 5 6 7 8 9 10 11 12 13 14 15 16 አይደለም ስታር በቃ ሁለት ቻንስ ነው። ሁለት ቻንስ ደቂቃው እያለቀ ነው። እሺ ምን ተመጣ? ችግር የለውም። እሺ 10 ሰከንድ 1 2 53 ሲባዛ በ9 6 7 8 9 10 ዞሮ እኮ ማሸነፍ አይቀርም። እሺ ደግሞ እንደምታዩት የመጨረሻ ራውንድ እሱ ቅድም መልሷል። የመጨረሻ ራውንድ ከሶስቱ አንዱ መልሷል፣ ከሶስቱ ምንም አልመለሰም እና ወደ ቅጣቱ እንሄዳለን። እንዴ ምረው አንተ አይደለም እኮ የምትቀጣው። መልሶ አይሆንም መልስ እንዴ መልስ ረላሽ እና የመጨረሻ ራውንድ እኔ ልነሳ። ቆይ ይሄ ነገር አስፈርቶኛል። ይሄ ነገር አጎዳውም 3 ነው የምቀባው ታውቃለህ። 1 2 3 እሺ ልነሳ 3 ማለት ነው። አዎ ቀባው ጨፍን። አይ አንቺ ሰላም ነሽ። 1 2 ሶስተኛው ፎርጎ ወይኔ ኧረ ዱቄቱ ምን ነው እንዴ አይቻልም። በቃ አለቀ። ላስት ነው እኮ መሄድ አይቻልም። ቪዲዮውን እንዝጋው። ያው ጋይስ እንዳያችሁ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ ለኔ ራሱ እኮ ተረፋችሁ። ይሄ ዱቄቱ ስንት ቦታ አለ እና ጋይስ በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ ማድረጋችሁ እንዳረሱ። ሰብስክራይብ በል ታወራለህ እስቲ ለደሞነ ነው የምታወራው። ቁሩላስ ቪዲዮን እንዳዝናናችሁ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ቻው። ስታው እንጂ እሱም ያወራ እንዴ ቻው አልኩኝ እኮ እንዴ። ኧረ ማይኮን እንዲያትን እና ጋይስ ሜካፕ ምናምን ለሚስቶቻችሁ ከፈለጋችሁ እኔን ዲኤም አድርጉኝ። ሰብስክራይብ ያደርጋችሁ